يا هون نقارات ሰላም سلام بلا ሰላም قاقا وهم جدا ደህና ነህ? وهم جدا አለ ይመስገን። بس جبت ምንድን ነው የገጠመህ? نقارا كم جمع ያው እህቴም ታናሽ እህቴ ነች እና በደላ ነበር ኤጀንሲዋ ነገረችም ስትሄድ ሰው እንዳታስገባ ከሄደች በኋላ መጀመሪያ ስሟ ማን ነው? እህትህ ወንድሜ ስሟን ንገረኝ መጀመሪያ። ወርቅ አለም ሞገስ ወርቅ አለም ሞገስ ወርቅ አለም ሞገስ ወርቅ አለም ሞገስ ሳውዲ ከሄደች ስንት ጊዜዋ ነው? አይዞክ ተረጋጋ። ነገ በ14 ወር በ14 ሁለት ወሯ ነገ በ14 ማለት ዛሬ ቀን ስንት ነው በኢትዮጵያ? ይቅርታ አድርጊልኝ እህቴ። ዛሬ 13 ነው። ስለዚህ ነገ ሁለት ወሯ ማለት ነው። ነገ ሁለት ወሯ። አዎ ነገ ወሯ። እሺ በምንድን በባህር ነው በእንትን ነው ሄደችው? በኤጀንሲ ነው ሄደችው። በኤጀንሲ። እሺ ምንድን ነው የገጠማት? ያው የገጠማት ቅዳሜ አዲስ አበባ ሄጄ ነበር ኤጀንሲ አይደለም ከመጀመሪያው ንገር። መጀመሪያ እህትህ እንደሄደች ምን ገጠማት? ኤጀንሲ ለምን ሄድክ አንተ? ምክንያቱም ብለህ ከመጀመሪያው አስረዳን። ያው ወር ከ15 ቀን እስከሚሆን ድረስ አልደወለችልኝም። በዋይፋይ ከልክላታለች ሴትዮዋ፣ ደሞዝም ከልክላታለች። እስከ ወር ከ15 ቀን አልደወለችም። ገባይ ነው ወደ አልደወለችም። እሺ በወር ከ15ኛው ቀን ደወለች። ደወለችና በቃ ሴትዮዋ እያነቀችኝ ነው ወንድሜ፣ ልታወጣኝ ከቻልክ አውጣኝ። ሴትዮዋ አንቃ ገለኝ ነው አንገቴ። ስለዚህ ደሞዜንም አልሰጠኝም እስካሁን እያነቀችኝ ነው አለችኝ። በቻልኩ አቅም ከዚህ እንድታወጣ ይፈልጋለሁ አለችኝ። ያው በቻልኩት ለኤጀንሲ አመለከትኩኝ። ቅዳሜ አመልክቼ ሰኞ ተደዋውለን ይቀየርልሻል ተብሎ ትናንት ማታም አውርተን ዛሬ ጧት ደግሞ አርፋለች ተባለ። ማን ነው አርፋለች አለክ? ከኤጀንሲ ነው የተደወለልኝ። አሁን ኤጀንሲው ጋር ደውለን ማረጋገጥ አለብን። እውነት ላይሆን ይችላል። እንዴት አረፈች? ከመሬት ተነስቶ ዝም ብሎ ያርፋል? የነበረችው መዳም ቤት ነው አይደል? ምን ሆነ አረፈች አላልካቸው? በቃ ራሷን አጠፋች ነው ያለች። ግን ሴትዮዋ እንደምታንቃት ሁላ ነግሬያቸዋለሁ። በአካልም አውርተዋል ከኤጀንሲዋ ጋር። በቀደም ራሱ ሀቡኔን አውርታኝ አምጪ ማዳምሽን ላናግርልሽ ምናምን ነገር ስላት እፈራታለሁኝ። ከዚህ በፊት የሆነች ልጅ ላናግራት ስል እሷ ባለጌና ስልክ ሁሌም ነው የምትይዘው ብላ አለችኝ። ግን ልጅቷ አንድ ቀን ኦንላይን ገብታ አይተናት አናውቅም። እሱ ሁሌም ነው እሱ ኦንላይን ላይ ሳያት አትገባም እህቴ ይላል። አምጪ ነው አረብኛ ስለምችል ማዳምሽን ላናግርልሽ ስላትኝ እፈራለሁ ትገለኛለች። ዛሬም ወደ ኢትዮጵያ ልክሻለሁ ስላለችኝ ነው ዋይፋይ ሞላችልኝ አለችኝ። አይ እኔ ግን እውነት መሞቷን አላምንም። እኔ ራሱ አላመንኩም። አሁን የኤጀንሲውን ስልክ የልጅቷን ፓስፖርት ኮፒ ስጠኝ። አሁኑኑ ቀጥታ ልደውል፣ ኤጀንሲው ጋር ቢሮ ልደውል። በውስጥ ስልካቸውን ስጠኝና የእህትክን ፓስፖርት ኮፒና ስልካቸውን ስጠኝ። አሁን እኔ እዚህ ጋር ላይቭ ላይ ሆኜ ልደውልና ኤጀንሲውን እንጠይቅ። እንዴት ሰው ዝም ብሎ ይሞታል? ያው ለሶፊ ቤታይ ፍቅር እናት ሶፊ የሚለውን አካውንት ፎሎ አድርጊና ስልክ ቁጥር የእሱን ስልክ ቁጥር አሁን ዋትሳፕ ላይ እንዲልክልኝ የቢሮውን የኤጀንሲውን ስልክና የእህቱን ፓስፖርት ኮፒ እንዲልክልኝ ደውዬ አሁን እንድጠይቅ ላኩ። ስልክ አለው እሱ አይደል? ወንድምየው ማን ነው ስምህ? ወንድሜ ስምህ ማን ነው? አለው ንገራት ስምህ። ተስፋዬ ሞገስ። ተስፋዬ ሞገስ። እሺ ተስፋዬ ስልክ ቁጥር ክላክ በሶፊ አንተ እኔ ቆይ እኔ ነኝ። አይ በውስጥ ትላክ፣ እሷ ሶፊ ትላክ፣ ለሶፊ ትላክ፣ ቤታዬ ትላክ። በኮመንት አይደለም እሺ ቤታዬ፣ በኢንቦክስ ነው የምትልኪው። እሺ አይዞህ ወንድሜ። ተስፋሁን ነው ስሙ ጋይስ፣ ተስፋዬ ሞገስ ነው ያለኝ። እንዴት
ትናንት ኦኬ ተስፋዬ ሞገስ ወንድሙ በየጽፈ እንዴት ትናንት አውጣ ዛሬ ደውለው ሞተች ይላሉ። ዝም ብሎ ይሞታል እንዴ? ራሷ መጠፋች። ኧረ ሰውን ጨረሱት እኮ ራስ አጠፉ እያሉ በቀደሟም እንደዚህ ቢሮ ውስጥ ገለው በሻርፕ ሰቅለዋት ቁጭ ብላ ራሷን አጠፋች ይሉናል። ንገራት ቤት መቀየር እንፈልጋለሁ ምናምን ሁሉንም ነገር ያለችክ እንዳለ ንገራት። እንዳለ እህት ያለችንም ንገራት። አሁን እኮ እሱ ግራ ስለገባ ነው። ንገራት በደንብ ተረጋጋ። ቆይ ቀስ ብሎ ይወጣል። አይዞህ ወንድሜ ሚውት አድርጉ ፕሊዝ። ሄሎ ሰላም ጤና ይስጥልኝ። ሄሎ ሰላም ጤና ይስጥልኝ። አልሰፍር ኤጀንሲ ነው? ሄሎ አይሰማም? አልሰፍር ኤጀንሲ ነው? ሰላም ጤና ይስጥልኝ። ኦኬ በእናንተ ኤጀንሲ ሳውዲ አረቢያ የሄደች እህታችን ወርቅ አለም ሞገስ አስቻለው አርፋለች ተብሎ ለወንድምየው ዛሬ ተደውሎለት ነበረ። እውነት ነው? በምን ሆና ነው ያረፈችው? እሺ የሳውዲ ያለውን ኤጀንሲ የተቀበላትን ኤጀንሲ ስልክ ቁጥር ልትሰጪኝ ትችያለሽ? እዛ ደውዬ እንድጠይቅ። አዎ ቁጥሬን አላየሽውም? የምደውለው ከካታር ነው። አረብ ሀገር ነው የምኖረው። አረብኛ እችላለሁ። አሁን ዛሬ ነው የሰማሁትም በጌደ ነው ወደዛ ማለት ነው። እሺ እና አሁን አታገኝ ወይ ጠዋት ነው አሁን የሚገባና ራሳት ከሰላሳ ነገር ወደ ሳውዲ ይገባል። ማን ነው ወደ ሳውዲ እየሄደ ያለው? አለቃችን እዚህ ነበር። ኦኬ እዛ ነው የምሰራው። የኔን ስንት ነው የሰጡሽ? ለምን የዛ ያለው ያለቀኝ ስንት ነገር ጠዋት ነው የሚገባው። የቢሮውን የሳውዲ አረቢያ ያለውን ቢሮ ስልክ ዋትሳፕ ላይ ኮንታክት ላድርግሽ እና ትልክልኛለሽ? እሱ ስላለ እኮ የእሱን ነው የምሰጥሽ። እሱ ነው ያለው የእሱን ነው የምሰጥሽ። እሱን ደግሞ ማግኘት ስለማትችይ ልላክልሽና ጠዋት ትደውይለታለሽ። ጥሩ። እኔ ግን የምፈልገው ከኢትዮጵያ የሄደውን አለቃችሁን ሳይሆን የምፈልገው ሳውዲ ያለውን ነው የምልሽ። እዛ ሳውዲ ላይ የሚሰሩትን እሱ ነው የሚሰራው እኮ ታዲያ እሱ ነው እያልኩሽ ያለው። ከኢትዮጵያ የሚሄደው ነው የሚሰራው። ኦኬ ምናዊ ነው? ኦኬ እሺ ምናዊ ነው? ኢትዮጵያ ነው። ኦኬ እሺ ጥሩ። አረብኛ ትችያለሽ ብለሽ ስለጠየቅሽኝ አረብ መስሎኝ ነበረ። አረብኛ አለ ግን እነሱ ስናይሉ እሱ ይሻላል ብዬ ነው ሁሉም ነገር። ኦኬ ከአረቦቹ ጋር ቢሆን እኮ ዳይሬክት ኮንታክት ባደርግ ደስ ይለኝ ነበር። ለምን ኤምባሲም ፓስፖርት ኮፒዋን ስላክላክልኝ ኤምባሲ ኢንፎርም እንዳደረጋቸው እሱን ልላክልሽና እሱም እኮ ሲያወራሽ የሆነ ነገር ትገባላችሁ። ኦኬ ለመሰለሽ የሳውዲውን የኤጀንሲውን የፈለግኩትኝ ለኤምባሲ ኢንፎርም ላረግ ስለሆነ ፓስፖርት ኮፒዋን፣ ኤጀንሲውን ስልክ ቁጥር፣ እኔ ስሙን ብቻ ብትሰጪኝ ከጉግል ላይ ማውጣት ትችላለሁ። የኤጀንሲውን ስም እዛ ከእናንተ ጋር የሚሰራውን ኤጀንሲ። አልሰፊርማ ኢትዮጵያ ያለው ነው። ኢትዮጵያ ያለው ነው። አሚያል ስፔሊንጉ ልትነግሪኝ ትችላለሽ?
አይ መሰለኝ እንጃ ወይ ካላየሁት አላቆምም። እሺ አይተሽ ንገሪኝ ወይ ባነሩን ፎቶ ከላክሽልኝ። እሺ አሁን ኮንታክት አደርግልሻለሁ ዋትስአፕ ላይ። እሺ ቴንክ ዩ። እሺ ቴንክ ዩ። እሺ ኤጀንሲ ሆኖ ምን ሆና እንደሞተች አያውቁም። ኢማጅን ሰላም እናት፣ አሁን ኮንታክት አድርጌሽ ዳይሬክት ደውዬልሽ ነበረ እና የሳውዲ ያለውን ከእናንተ ጋር የሚሰራውን ኤጀንሲ ብራንቹን ስም እንድትልኪልኝ ነበረ። ስማቸውን ከላክሽልኝ ቁጥራቸውን ከጉግል ላይ ማውጣት እችላለሁ። ቴንክ ዩ